ልኑር ብዬ ጋብዤው አብሬ መኖር ጀመርኩኝ። ግን እሱ ብቻ አይደለም የሚገርመው ያ ዘፈን ነው በቃ የመጀመሪያ ወሬያችን ማለት ነው። ለእኔም ለሱም በጣም ትልቅ ቦታ አለን ለሱ ዘፈን። በአመቱ በቃ 1 አመት በኋላ ማለት በየዛው ቀን ሐመልማልን ይዞ እሷ ልኑር ብላ የዘፈነች ነው ቀለበት ያደረገ። ውስጥሽ ብሩን ሳይሆን የተራበው በህይወት የምታሳኪውን ግብ የሆነ ነገር አድርጎ መደሰትን የፈለገው ማለት ነው። በጣም በሚገርም ሁኔታ ከዱባይ ስራዬን አቁሜ ልክ እንደመጣው እዚህ ሀገር አንድ ጓደኛ ነበረችኝና እሷን ለማግኘት እንቀጣጠራለን። እሷም ደግሞ እንደኔ ስራዋን አቋርጣለች። በዛ ጊዜ እኩል ሰዓት ነው በቃ ያቋርጥ ነው። እሷ እንዳንተ ናት የተቀመጠችው። በሩ የሚገባው ሰው ምናምን ይታያታል። ከዛ ልክ እንዳየችው ምን አለች? ጂነት ባልሽ ነው እንደዚህ ነው ያለች። I swear ታውቃለህ? አታውቀውም? እሺ ምናምን ቢዝ ዞራዲ አዩት እንደዚህ። ከዛ እንደ ድንገት ሁሌም ሳን ፍራንሲስኮ እያለን ላይክ በብዛት ትምህርት ቤታችን አለባበሳችን ምናምን በደንብ ያያል። ላይክ ቢዝነስ ስኩል ስለሆነ ምን እንዴት መልበስ እንዳለብክ ምናምን እግረ መንገዳቸውን ያስተምሩ ነበር። ሊሆኑ ረጅም ኮቶች አሉና እንደዛ በጣም ነበር የምወደው። ቀለም ራሱ አለው የሆነ ክሬም ከለር ነው እና ሱፍ ነበር። ሱፍ የሚለብስ ወንድ በጣም ነው ደስ የሚለኝ ምናምን። አይ ቲንክ እሱንም አይታ እና ቀይም ነው እና እሱንም አይታ ነው የሆነው። ከዛ እንደዛ አለች። ዞር ብዬ ሳይው ዛይክ ያ ሊሆን ይችላል ምናምን አይልኳት ራሱ ለሷ ማለት ነው። ከዛ በዛ ሰዓት አስበው ስራ ባላቋርጥ ኖሮ ይሄኔ አላገኘውም ነበር። ለምን በዛ ሰዓት ስራ ቦታ ነበርኩኝ። ተዋውቃችሁስ ወይስ እንዴት ሆነ? ከዛ እንዴት እናናግረው ላይክ በጣም ሲታይ በጣም ኮስታራ ነው የሚመስለው። ቆንጆ ነው። አዎ ምንም ያምራል ግን በቃ ከዛ ምን አለን አስተናጋጁን ጠርተነው ማንናል ከዛ ለትንሽ ጊዜ እዚህ ነው የሚሰራው ምናምን አለን። ከዛ ማኔጅ ያደርጋል ቦታው ምናምን ሲለን በጣም ጥሩ እንዲያውም ማለት ሙዚቃ የለም ቤት ውስጥ ሙዚቃ ለምንድነው የማይከፈተው? ላይክ እስካሁን ቁጭ ብለን መቀወጥ ጀመርን ምንድነው እስከምንባል ድረስ። ከዛ ማለት ነው ናውና ብንለው እየመጣች ከዛ አሁንም ቅሬታ እያቀረብን ነው አልመጣም ማለት ነው። ከዛ በቃ እንዴት ብሎ መጣ ምንድነው ችግሩ ምናምን ሲለን አልተከፈተልንም ዘፈንና ያ ደግሞ የምንፈልገው ዘፈን ልኑርን ነው ያምል ማለት ነው። እና ሲከፈትልናል ነው ከዛ እሺ ብሎ ከፈተልን እና በዚህ አጋጣሚ ባሌ እኔ ነኝ የጠበስኩት ማለት ወዳለው ማለት ነው። እሺ እና ያ በዛ ነበር ያወራነው በጣም በሚገርም ሁኔታ። ግን በቃ ከዛ ቀን በኋላ በየቀኑ ነበር የምንገናኘው ለአመት ነው። እና ልኑር ብዬ ጋብዤው አብሬ መኖር ጀመርኩኝ። ግን እሱ ብቻ አይደለም የሚገርመው ያ ዘፈን ነው በቃ የመጀመሪያ ወሬያችን ማለት ነው። ለእኔም ለሱም በጣም ትልቅ ቦታ አለን ለሱ ዘፈን። በአመቱ